እውነት ለመናገር አንዳንድ ጊዜ ሰው ልጅ ዕጣ ፈንታ ከማናውቀው ጨለማ ገጽ ጋር ይገናኛል። አባት ለልጁ ያለውን ፍቅር፣ ለምራቱ ያለውን አክብሮትና በቤተሰብ ውስጥ የገነባውን ሰላም እንደ አንድ ብርጭቆ አንድ ጊዜ የሚሰብር ክስተት ቢኖር የሞት ዜና ነበር። ነገር ግን በወንጀል ታሪክ ውስጥ ከሞት በላይ የሚያም አንድ ነገር አለ። እሱም ገዳዩን በየቀኑ በቤታቸው ጠረጴዛ ላይ አብሮ ሲመገብ ማየት ነበር። ውድ ተመልካቾቼ እንደምን ቆያችሁልኝ? ዛሬም እንደተለመደው በጣም አሰቃቂ የሆነና ለፖሊሶችም ያልተለመደ እውነተኛ ታሪክ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ይህ ታሪክ የሚያጠነጥነው በሩሲያው አባት በሰርጌይ ፓፓቭና በልጁ ሞት ዙሪያ ነበር። ሁሉም ነገር የጀመረው ልጃቸው አሌክሳንደር በድንገት እና ባልተጠበቀ ሁኔታ ሕይወቱ ሲያልፍ ነው። መጀመሪያ ላይ ሁሉም ነገር እንደ አንድ የልብ ድካም ወይም የጤና እክል ተቆጠረ። ምራቱ ማርያ ባሏ ሲሞት ያሳየችው የሐዘን መግለጫ እጅግ ልብ የሚነካና አሳማኝ ነበር። ሰርጌይ ልጁን እንደ አባት ከማዘኑ በላይ የተረፈችው ምራቱን በማጽናናት ቤተሰቡን ህልውና ለመጠበቅ ሞከረ። ነገር ግን የሰርጌይ ልብ የሆነ ነገር ይነግረው ነበር። እንደ አባት ከልጁ ጋር የነበረውን ትስስር፣ የልጁ ሞት ግልጽ ያልሆነ ምናልባትም በዝምታ የተሸፈነ ሚስጥር እንዳለበት ይሰማው ነበር። ሰርጌይ የምራቱን ባህሪ ሲመለከት ከሐዘኗ በስተጀርባ የነበረው ቀዝቃዛ ስሌት፣ የገንዘብ ፍላጎትና ከባሏ ሞት በኋላ የነበራት ፈጣን የኑሮ መለወጥ ጥርጣሬውን ወደ እውነት እየቀየረው መጣ። አባቱ ራሱ መርማሪነት የልጁን አስከሬን እንደገና እንዲመረመርና ሞቱ መንስኤ እንዲያጣሩ ለባለስልጣናት ግፊት ማድረግ ጀመረ። ይህ በራሱ አባት የሚመራው ፍለጋ የአንድን ቤተሰብ ሚስጥር ቁልፍ እንደመክፈት ነው። ሰርጌይ ወደ ልጁ የህይወት ታሪክ ውስጥ በጥልቀት ሲገባ ምራቱ ማርያ እየሸመነች የነበረችው የገዳይነት ድር በዝምታ ማፍረስ ጀመረ። ውድ ተመልካቾቼ እስካሁን የአባቱን ጥርጣሬና የቤተሰቡን ሐዘን ገጽታ ተመልክተናል። ነገር ግን ሰርጌይ ያገኘው ማስረጃስ ምን ነበር? እና ማርያስ ይህን ድርጊት የፈጸመችበት ምክንያትስ ምን ይሆን? ነገሩ እዚህ ጋር ነው የሚገርመው። አንዳንዴ እውነት የምትገኘው በታላላቅ ምስክሮች ሳይሆን ባልታሰቡ ጥቃቅን ነገሮች ነው። ሰርጌይ የልጁን ሞት በጥርጣሬ መመልከት ከጀመረ በኋላ ወደ ቀድሞ የልጁ ቤት በመግባት ለእሱ እንደ ጥሩ ሜዳ ነበር። በቤቱ ውስጥ ያለው እያንዳንዱ የቤት ክፍል የልጁን መኖርና የገዳዩን መኖሪያ በአንድ ላይ ይዛው ነበር። ሰርጌይም ማርያን በቅርበት መከታተል ጀመረ። መጀመሪያ ላይ የነበረው የሐዘን መጋረጃ ቀስ በቀስ እየተገፈፈ ከኋላው የነበረው ቀዝቃዛ ስሌት መታየት ጀመረ። የልጁን የሞት መንስኤ ለማወቅ ሲል ሰርጌይ በድብቅ ወደ ልጁ የሕክምና ሰነዶችና ገንዘብ ዝውውር መረጃዎች ዘልቆ መግባት ጀመረ። እውነቱን ለመናገር ያገኘው ውጤት ልቡን እንዲፈሳ አደረገው። የልጁ ሞት ተፈጥሯዊ አልነበረም። በሕክምና ውጤቶች ላይ የተገኘው የመርዝ መረጃ አባትየውን እንደ መብረቅ መታው። ማርያ ባሏን ቀስ በቀስ መርዝ እየሰጠች ነበር የገደለችው። ይህ ስልት በሕክምናው ዓለም ድግተኛ ሞት እየተባለ የሚጠራው ለማርያ ኢንሹራንስ ገንዘብና ነፃነት ለማግኘት የተጠመደ ድል ነበር። በዚህ ወቅት ሰርጌይ የተጋፈጠው ትልቁ ፈተና የዕለት ተዕለት ግብግብ ነበር። ማርያን እያየ የልጁን ነፍስ የገደለች እጅ እንደሆነች እያወቀ ከሷ ጋር በአንድ ጠረጴዛ ተቀምጦ መብላት ግዴታ ነበር። ይህ ለሰርጌይ እንደ ሲኦል የተቆጠረ መከራ ነበር። እያንዳንዱ ፈገግታዋ፣ እያንዳንዱ የሐዘን ትወና ይህን ያቃጠለው። ነገር ግን በሕግ ፊት ለማቅረብ የግድ መረጋጋት ይጠይቅ ነበር። በመጨረሻም ሰርጌይ የያዘውን መረጃ ለፖሊስ አቀረበ። ነገር ግን ፖሊስ ምርመራውን ሲጀምር ማርያ በራሷ ላይ ጥርጣሬ እንዳይኖር ለማድረግ ምን ያህል ተዘጋጅታ እንደነበር ተጋለጠ። የቤት ቁልፍ፣ የባንክ መረጃ፣ አልፎ ተርፎም የልጁን ሞት አስመልክቶ የጻፈችውን ሐሰተኛ ደብዳቤ ሁሉም በአንድ ላይ ተይዘው ነበር። ማርያንስ ምንስ ነበር የገፋፋት? ገንዘብ ብቻ ነበር ወይስ በልጁና በሷ መካከል የነበረው ሚስጥራዊ ጥላቻ? የፍትህ አዳራሹ አየር በከባድ ዝምታ ተውጦ ነበር። ሰርጌይ ፓፓቭ በምስክር ወንበር ላይ ተቀምጦ ልጁን በገዛ እጁ የገደለችው ማርያን ሲመለከት የሚሰማው ስሜት ቁጣና ጥልቅ የሐዘን መስተጋብር ነበር። እውነቱን ለመናገር እንዲህ ባሉ ጊዜያት ውስጥ የሰው ልጅ የፍትህ ጥማት ከማንኛውም ስሜት በላይ ይገዝፋል። በፍርድ ሂደቱ ወቅት አቃቢ ሕጎቹ ማርያን በቁጥጥር ስር ለማዋል የቻሉትን ሰርጌይ ባደረገው ያልተቆጠበ ጥረት አባትየው በልጁ ሞት ሳምንታት ውስጥ ያደረገው ምርመራ ማርያ የመረዘችበትን መንገድ ብቻ ሳይሆን ከወንጀሉ በኋላ የተቆጣጠረችውን የገንዘብና የንብረት ዝውውር መረጃ ሁሉ ለአቃቢ ሕጉ አቅርቧል። ማርያ ራሷ ላይ የተሳሳተ እምነት
የአባትየው አይነት የሚረብሽ ሰው እንደማይገጥማት አስባ ነበር። ነገር ግን የአባት ፍቅርና ቁርጠኝነት ከማንኛውም የወንጀለኛ ዕቅድ በላይ ኃይለኛ ነበር። ነገሩ እዚህ ጋር ነው የሚገርም። ፍርድ ቤቱ የፍርድ ውሳኔውን ሲሰጥ ማርያ የነበራት መረጋጋት ሙሉ በሙሉ ተሰበረ። ጥፋተኝነት ውሳኔ ሲነበብ ያቺ አሳዛኝ ትመስል የነበረ ሴት ጭንብል ተገፈፈ። ለሰርጌይ ፍርድ ቤቱ የሰጠው የዕድሜ ልክ እስራት ለልጁ የሚሰጠው የመጨረሻ የፍትህ ስጦታ ነበር። ከፍርድ ሂደቱ በኋላ ሰርጌይ ብቻውን ወደ ልጁ መቃብር ሄዶ ተቀመጠ። የሰው ልጅ የቤተሰብ ትስስር ምን ያህል ጥልቅ እንደሆነና አንዳንድ ጊዜ ፍቅርን ለመጠበቅስ ምን ያህል ዋጋ እንደሚከፈል የልጁን ነፍስ ያጠፋችውን ገዳይ ለፍርድ ማቅረብ ለሰርጌይ እንደ ትልቅ የሸክም መውረድ ሆኖ ታየው። አሁን ይህ ታሪክ በሰርጌይ ሕይወት ውስጥ እንደ አንድ ትልቅ ጠባሳ ሆኖ ይኖራል። ነገር ግን የፍትህ አሸናፊነቱ በተለይም በአንድ አባት ትጋት የተገኘ ፍትህ ለብዙዎች ትልቅ ትምህርት ነው። አንዳንዴ ገዳዮች ከቤታችን ጣሪያ ስር የሚኖሩ በጣም የምንቀርበው ሰው ሊሆን እንደሚችል፣ የሰው ልጅ ለገንዘብ ወይም ለስልጣን ሲል ምን ያክል ሊቀየር እንደሚችል የሚያሳዩ አሰቃቂ እውነታዎች። ውድ ቤተሰቦቼ ዛሬው ቪዲዮአችን ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁ። ለሌሎችም እንዲደርስ ሼር እያደረጋችሁ በቀጣይ እስክንገናኝ መልካም ጊዜ ይሁንላችሁ።